ነገ ጥር 4 ከአራቱ ወንጌላውያን አንዱ የሆነውና በሰማይ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ቀጥሎ በክብር ሁለተኛው የሆነው ቅዱስ የክርስቶስን ወንጌል ለመስበክ ወደ ኤፌሶን በመርከብ ተሳፍሮ ሲሄድ ማዕበል መርከቢቱን ቢሰብራት 40 ቀንና 40 ሌሊት በመርከቡ ስባሪ ላይ ተንጠልጥሎ የኖረ ቅዱስ እሱ በመንፈስ ቅዱስ ተመርቶ የጻፈውን የዮሐንስ ወንጌል የሚለውን ወንጌል ወይም ደግሞ ጸሎት በመጸለይ ብቻ መንግሥተ ሰማያትን የሚያወርስ ከዝሙት በአውሬ ከመበላት ከእባብና ከጊንጥ መነደፍ የሚሰውር ቅዱስ ወንጌልን ለመስበክ በፈላ ውሃ የተቀቀለ ምንም አይነት ፍጥረት ወደሌለበት ደሴት የተጋዘ ከአራቱ ወንጌሎች አንዱ የሆነውን የዮሐንስ ወንጌልን የጻፈ ራእየ ዮሐንስን የጻፈልን በተጨማሪም ደግሞ 3 መልእክታትን የሰጠን እስከ እግረ መስቀል ድረስ የክርስቶስን ሕማማት እያየ በመከተል እመቤታችንን ቅድስት ድንግል ማርያምን እናት አድርጎ የተቀበለ እሱም ልጅ ሆኖ የተሰጠ እናቱ በሕፃንነቱ ስለሞተች እናታችን ቅድስት ድንግል ማርያም እየተንከባከበች ያሳደገችው በመልኩም በሕይወቱም ጌታን የሚመስል ጌታችን አስቀድሞ ሞትን እንደማይቀምስ ስለነገረው እንደ ሄኖክና እንደ ኤልያስ ወደ ብሔረ ሕያዋን በሕይወት የሄደ ጌታችን እጅግ ይወደው ስለነበረ ፍቁረ እግዚእ የተባለ የጌታችንን አምላክነት በመግለጡ ወልደ ነጎድጓድ የተባለ ነገረ መለኮትን ከሌሎቹ በተለየ ሁኔታ አምልቶ አስፍቶ ስለገለጸና ስለተናገረ ነባቤ መለኮት ወይም ደግሞ ታኦሎጎስ የተባለ የሚመጣውን ቀድሞ በራእይ ስላወቀ አቡ ቀለምሲስ የተባለ የጌታችንን መከራ መስቀሉን እያሰበ ለ70 ዘመን እያለቀሰና እያዘነ ስለኖረ ፊቱም በሐዘን ስለተቋጠረ ቁጹረ ገጽ የተባለ ወንጌላዊው ቅዱስ ዮሐንስ ዛሬ ጥር 4 ወደ ብሔረ ሕያዋን የሄደበት ቀን ነው። አባታችን ቅዱስ ዮሐንስ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ አንድነትና ሦስትነቱን ተመራምሮ ለመድረስ ሲሞክር በመሃል አንድ የእግዚአብሔር መልአክ በዮርዳኖስ ወንዝ ላይ ቆሞ በእንቁላል ቅርፊት ውሃውን እየጨለፈ ወደ ውጭ ሲጥል አየው። ዮሐንስም ተገርሞ መልአክ ሆይ ምን ማረግህ ነው አለው። የዮርዳኖስን ባህር በዚህ የእንቁላል ቅርፊት ጨልፌ አፍስሼ ልጨርሰው ነው አለው። አባታችን ዮሐንስም በከንቱ ደከምክ አለው። ይህን ጊዜ መልአኩም መልሶ ወዳጄ አንተ እግዚአብሔርን ተመራምረህ ካገኘህና ከደረስክበት እኔም የዮርዳኖስን ወንዝ በዚህ የእንቁላል ቅርፊት ቀድቼ እጨርሰዋለሁ ብሎ ከስተቱ እንዲመለስ አድርጎታል። አባታችን ቅዱስ ዮሐንስ ስዕል የመሳል ተሰጥኦ የነበረውም ሲሆን የክርስቶስን የስቅለት ስነ ስዕልም የሳለልን ይህው ቅዱስ ነው። እስከ እግረ መስቀል ድረስ ሂዶ ስቅለቱን አይቷልና በተሰቀለበት ሁኔታ ድጋሜ ቢስለው ስዕሉ አንደበት አውጥቶ አይሁድ በቀራንዮ ራቁቴን ሰቀሉኝ፣ አንተ ደግሞ ድጋሚ ትሰቅለኝን ብሎ ተናግሮታል። ከዚያም ከለሜዳ አልብሰኝ ብሎታል። ከለሜዳ አልብሶ ስዕሉን አስተካክሏል። ጌታችን ለዮሐንስ ያልነገረው እርሱም ያላስተማረው ምስጢር የለም። ለዚያም ይመስለኛል በአንድ ሀገር ወይም ደግሞ በአንዲት ቤተ ክርስቲያን ታቦት ጽላት ቢጠፋ የቅዱስ ዮሐንስ ወንጌል በታቦቱ ወይም በጽላቱ ተተክቶ ይቀደስበታል ብለው የነገሩን። ዮሐንስ ኢየሱስ የሚወደው ሐዋርያ ነው የነበረ። ምንም እንኳን የክርስቶስ ፍቅር እንደ ፀሐይ ለሁሉም የሚያበራ ቢሆንም ፀሐይዋ ግን ወደ ቤታችን ልትገባ የምትችለው በርና መስኮታችንን በከፈትንበት መጠን ልክ ነው። ዮሐንስም የልቡን መስኮት ከሌሎቹ በላይ ወለል አድርጎ የከፈተ ቅዱስ ስለነበረ ሊወደድ ችሏል። ቅዱስ ዮሐንስ ከ12ቱ ሐዋርያት አንዱ ቢሆንም እንኳን ሐሙስ ማታ ከተበተኑት በጎች ጋር አብሮ ጌታውን ጥሎ አልሸሸም። ጌታ በክብር እየተመላለሰ ሕሙማንን እየፈወሰ ዓሣና እንጀራ አበርክቶ እየመገበ በሕፃናት ዝማሬ እየታጀበ ብዙ ተአምራት እየፈጸመ በነበረበት በዛ ሰዓት ከእርሱ ጋር ወዳጅ መሆን ብዙም አያስቸግርም። ነገር ግን በተዋረደበትና በተሰቀለበት በዕለተ ዓርብ ከጎኑ መገኘት ምን አይነት ፍቅር ነው! ለነገሩ ከእናንተ መካከል አንዱ አሳልፎ ይሰጠኛል ባለበት ምሽት ሁሎችም ሲወዛገቡ፣ እርሱ ግን ልቡ ላይ ያለውን የጌታ ፍቅር ያውቃልና ወደ ጌታ ደረት ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ብሎ የጠየቀ ቅዱስ ነው። ወደ ጌታ ደረት መጠጋት እንዴት ያለ ክብር ነው! መላእክት እንኳን ነገረ መለኮትን ነገረ እግዚአብሔርን ከእርሱ እግር ስር ቁጭ ብለው ሊማሩለት የሚፈልጉት ሊሰግድላቸው ዝቅ ሲል እንኳ ተው አንተ ከኔ በምን ታንሳለህ የሚሉት ይህ ቅዱስ ለዚህ ክብር የበቃውና እናታችን ቅድስት ድንግል ማርያምን እናት አድርጎ የተቀበለ ወደ ክርስቶስ ደረት በመጠጋቱ ነው። እናቴ ሆይ
ልጅሽ በመጨረሻው ሰዓት ድምፁ እንደምትናፍቂው ስላወቀ መጽናኛ ይሆንሽ ዘንድ በገናውን ቅዱስ ዮሐንስን ሰጠሽ። እመቤታችን ጌታ ለሚወደው ሰው የሚሰጣት ስጦታ ናት። እርሷን እንደ እናት ለመቀበልም እንደ ዮሐንስ ልጅ መሆን ያስፈልጋል። ጌታ መድኃኔ ዓለም ኢየሱስ ክርስቶስ ከተከበረው አባታችን ወንጌላዊ ባለ ራእይ ቅዱስ ዮሐንስ ረድኤት፣ በረከት፣ ምልጃ፣ ጸሎት አይለየን። አሜን። ይቆየን።